በጂን በስህር እና እንዲሁ በጥንቆላ እምነት ነው ወይስ በቁርአን የተገለጸ ነገር ነው? የሚያረጉት ነገር ሲታመን ነው ወይስ መጀመሪያውኑ በቁርአን የተገለጸ ነገር ነው? አንዳንድ ሰዎች አሉ ሙሉ ህይወታቸውን በጂን በስህርና በጠንቋይ ተማምነው የሚኖሩ ማለት ነው። ሙሉ ህይወታቸውን ከነሱ ጋር ያስተሳሰሩ እና አንዳንድ ሰዎች አሉ ከስራቸው ጋር ችግር ሲገጥም፣ ከልጆቻቸው ጋር ችግር ሲገጥም፣ ከትዳራቸው ጋር ችግር ሲገጥም ሁሉን ነገር ከስህር ጋር የሚያገናኙ ማለት ነው። በተጨማሪ ደግሞ አንዳንድ ሰዎች አሉ ሙሉ በሙሉ ጂን፣ ጥንቆላ እንዲሁም ስህር የለም ብለው የሚያምኑ ማለት ነው። አላህ በቁርአን እንደገለጸው እኛ እንገልጻለን እንጂ በዚህ ነገር ላይ ምንም ኢጅቲሃድ ወይም የጋራ ስምምነት የሚባል ነገር የለም። ሁሉ ነገር የተገለጸው እንገልጻለን። ይሄ ከቁርአንና ከሐዲስ ካልሆነ እኛ በራሳችን ምንም ማረጋገጫ መስጠት አንችልም። ብቻውን ቁርአን ማስረጃ ሊሆነን ይችላል። ለምሳሌ ሱረቱል ጂን አለ ሙሉውን ስለ ጂኖች የሚናገር እነዚህ የተገለጹ አያቶች በሙሉ ስለ ጂን የሚገልጹ ናቸው። እንደውም በጀነትም ጭምር ሰዎችና ጂኖችንም የፈጠርኩት እኔ እንዲገዙኝ ብሎ አላህ ገልጿል። አላህ ብዙ ግልጽ የሆኑ መረጃዎች ሰጥቶናል። ጂኖችንም ከእሳት እንደፈጠረ ሁሉ ይነግረናል። ብዙ አያቶች ስለ ጂን የሚናገሩ አሉ። ስለዚህ እኛ እነዚህን አለመቀበል አንችልም ወይም አይደለም ብለን መካድ አንችልም። ስላላየናቸው አናምንም ማለት አይደለም። ጀነትና ጀሃነምን ሳናይ ነው ያመንነው። ብዙ የማናያቸው ነገሮች እናምናለን። ኦክሲጅን አየር አናይም፣ የዋይፋይ ሲግናሎችን አናይም። ስላላየናቸው ብቻ አናምንም ማለት አያስፈልግም። እነሱ መኖራቸውን የሚያሳዩ ምልክቶች አሉ። ብዙ የረሱላችን ሰለላሁ ዐለይሂ ወሰለም ሐዲስም ስለነሱ ይነግረናል። የጂኖችን መኖር አለመቀበል አይቻልም። ምናልባት ማለት ያለብን ምን አይነት ኃይል ነው እነሱ ያላቸው ከኛ የተለየ ከሰው ልጅ የተለየ ያላቸውን ኃይል ነው ማወቅ ያለው። ሁሉም ጂኖች ሁሉም አይነት ኃይል የላቸውም፣ የተለያዩ ናቸው። ስለ ጥንቆላ ስለ ጠንቋይ ደግሞ ብዙ ቁርአን ላይ የተገለጹ ነገሮች አሉ። ስህር ማሰራት ማለት ልክ ጥንቆላን መስራት ማለት ነው። ጥንቆላን ለመስራት መማርና ጥንቆላን ለሌላ ዓላማ ጥንቆላ የሚሰራባቸውን ሌሎች ዓላማዎች አውቆ ለሰው ልጆች ሕክምና ለመስጠት የሰው ልጆችን ከዛ ከተሰራባቸው ስህር ለማዳን ማወቅ የተለያዩ ናቸው። ጥንቆላን ለመስራት በጥንቆላው ለመስራት መማር ኩፍር ነው። ስህርን ለማወቅና ለሌላ ዓላማ መማር የተለያዩ ናቸው። በብዙ አያቶች በሙሳ መጽሐፍም የተገለጹ ናቸው። አልሐምዱሊላህ በቁርአን ብዙ ቦታዎች ላይ ተገልጸዋል። ብዙ ቦታዎች ውስጥ አላህ የሰው ልጆችን ለመፈተን ይልካል። እኔ በዚህ ቦታ የራሴን ሐሳብ ምንም መናገር አልችልም። እኔ መናገር የምፈልገው የእስልምና ሊቃውንቶች የኢብኑ ከሲር እነሱን ንግግር እንጂ የራሴን ሐሳብ መስጠት አልፈልግም። አላህ የፈለገውን ሰው በመላእክት በፈለገው ቦታ በፈለገው ሰዓት ሊፈትን ይችላል። የአንድን ሰው ኢማኑን እምነቱንና ጥንካሬውን ለመፈተን አላህ በፈለገው ሰዓት ሊፈትነው ይችላል። አንዳንድ ጥናቶች እንደሚናገሩ ሱለይማን አለይሂ ሰላም ከሞተ በኋላ የጥንቆላ መጽሐፍ ነበር ይላል። ሱለይማን ከሞተ በኋላ በዙፋኑ ስር ውስጥ የጥንቆላ መጽሐፍ ነበረ። ያኔ ጂኖች ምን አሉ? ይህንን መጽሐፍ የሚጠቀሙ እኛን ለመቆጣጠር ሲፈልግ ነበር ብለው ተናገሩ። ሱለይማን ወፎችን የማናገር፣ ንፋስን የማንቀሳቀስ፣ እንስሳቶችን የማናገር ሁሉ ስልጣን ተሰጥቶት ነበር። ጂኖቹ ምን አሉ? እሱ እኛን ሲቆጣጠር የነበረው በዚህ መጽሐፍ ምክንያት ነው እና ጂኖቹ ሰውን በዚህ መንገድ ለማታለል ሞክረው ነበረ። በዚህ ሰዓት የሱለይማን ጠሪቃ፣ የሱለይማን የእጅ ቀለበት፣ የሱለይማን ተብሎ ብዙ ነገሮች አሉ። ይሄ ሁሉ ውሸት ነው። የነዚህ ነገሮች አንዳቸውም ከሱለይማን አለይሂ ሰላም ጋር ምንም ያደርጉት ነገር የለም። ይሄ የሱለይማን ቀለበት ነው። ሱለይማን ሲጥለው ጂኖችን ለማዘዝ ጂን የሚያዝበት መስመሩ ጠፋበት ምናምን ብለው ውሸት ይሄ ሁሉ ነው። አላህ ይሄንን አያ ሲናገር እዚህ ጋር ቢያቆም ኖሮ ምናልባት አምነውም ላያምንም ይችላል፣ ከፍሮም ላይከፍርም ይችላል ብለን እናስባለን። ነገር ግን እነሱ
ይህን የቁርአን አንቀጽ ተናገረ። ሱለይማን አለይሂ ሰላም አንድን የእንደዚህ የጥንቆላ ስራዎች ያስተማሩት ነገር የለም በፍጹም። ጥንቆላን ማስተማርም ይሁን የጥንቆላ ስራን መስራት ኩፍር ነው፣ በአላህ መካድ ነው። ኢማም አህመድ በገለጹት ሐዲስ ሱለይማን አለይሂ ሰላም የሆነ ያክል ጂኖችን ቆልፈው ወደ ባህር ወርውረዋቸዋል። ከሞቱ በኋላ ከዛ ወጥተው ያንን ከዙፋናቸው ስር የነበረውን የጥንቆላ መጽሐፍ ወስደውታል። ከዛ በኋላ ይሄንን ለህዝቡ አሳዩት። ዛሬ የሚደረጉ ይሄንን ለማግኘት የሚደረጉ እንቅስቃሴዎች ማለት የሆኑ የተወሰኑ ግሩፖች በአሁን ሰዓት ፍልስጤምን ተቆጣጥሮ ያለው ነገር እነሱ ይሄንን ኢንፎርሜሽን ለማግኘት እየሞከሩ ነው። ቁድስ እያለው የሆነ ራባይ አግኝቼ ነበር፣ ተገናኝቼ ነበር እና የሱለይማንን መቃብር ድጋሚ ሊገነቡ ነበር። የሱለይማንን መቃብር ድጋሚ ከገነቡ በኋላ እዛ ጋር ባሉት ነገሮች ሙሉ ጂኖችን ለመቆጣጠርና ሙሉ ጂኖችን ለማዘዝ ስለሚፈልጉ እንደዚህ ያደርጉ ነው። ይሄ እንዳለ ሁሉም ውሸት ነው። ሱለይማን አለይሂ ሰላም ከጂኖች ጋር ምንም ያደረገው ነገር ከጥንቆላ ጋር ምንም ያደረገው ነገር የለም። አላህ እንዲህ ብለዋል رب هب لي من لدنك ملكا لا ينبغي لأحد من بعدي إنك أنت الوهاب قال فسخرنا له الريح تجري بأمره رخاء حيث أصاب والشياطين كل بناء وغواص وآخرين مقرنين في الأصفاد هذا عطاؤنا. ይህ እንዳለ በአጠቃላይ ከአላህ ሱብሓነሁ ወተዓላ የተሰጣቸው ለሱለይማን ስጦታ ነው። ይህ ማለት ጥንቆላ አይደለም። እሳቸውን ከዚህ ነገር ጋር ከጥንቆላ ጋር የሚያገናኝ ነገር ምንም የለም። የሆነ የታወቀ መጽሐፍ አለ ሸምሱል ማዕሪፍ የሚባል ማለት ነው። የጥንቆላ መጽሐፍ ነው። $15 ይሸጣል። የዚህ አነስተኛ መጽሐፍ ነው። እንደ ቅጽ 2 ምናምን ያለ ማለት ነው። ዋናው ግን የሚኖረው ዋናዎቹ ጠንቋዮች ጋር ነው። እና ይሄ መጽሐፍ እንግዲህ ብዙም አይገኝም። ይሄን መጽሐፍ ለማግኘት የሆነ በዘር የሆነ የሚገኝ ነገር መኖር አለበት። እስቲ ያሸክ ይሄን መጽሐፍ እስቲ በደንብ በተናርገው ይነው ሸምሱል ማዕሪፍ ከሸምሱል ማዕሪፍ ጋር ሸምሱል ማዕሪፍ ላይ ያለው ችግር ምንድነው? መጽሐፉ የተጻፈው በእስልምና በሆኑ ግሩፖች ነው፣ ወይም ደግሞ ካሉት ፍርቃዎች ከአንዱ ፍርቃዎቹን እዚህ ጋር እኔ መናገር አልፈልግም። ሙሉ በሙሉ ከእስልምና የሚያስወጣ ስራ የሚሰሩ የእስልምና ቡድኖች ናቸው፣ የእስልምና ፍርቃዎች ናቸው። ግን የሚጠቀሙት እንደ አዝካር ነው። ይህንን መጽሐፍ ሸምሱል ማዕሪፍ መጽሐፍ ማለት ሙሉ በሙሉ የሲህር መጽሐፍ ነው። ሲህር የሚሰራ ገና እንደገለጽከው ይሄንን ማየት ትችላለህ። ሱብሃንአላህ ያ ሼክ እስቲ አሳዩንና ንገሩን። ይሄንን ማየት ትችላለህ። ምንድነው ይሄ ሼክ? ይሄ ተልሰም ነው። ይህ አንድ ገጽ ነው በሸምሱል ማዕሪፍ ማለት ነው። ተልሰም ማዕሪፍ ምንድነው? ብዙ ህዝቦች ስለማያውቁት ንገሩን እስቲ ያ ሼክ። ጀስት ታዊዝ የሚመስል ነው። ይህንን ታዊዝ እንዴት ነው ማወቅ የምንችለው? ስለ ታዊዝ በቀጣይ እናወራለን። ግን ይሄ የሸምሱል ማዕሪፍ አንድ ገጽ ነው። እዚህ ጋር የምታዩት ነገር የቁርአን አያዎች ናቸው። እንደውም አያቱል ኩርሲም ጭምር ያለበት ነው። ሱብሃንአላህ። እንደውም አንዳንድ አዝካሮችም አሉበት እዚህ ውስጥ። እንዲሁም እዚህ ውስጥ አንዳንድ አውራዶችም አሉበት። በእነዚህ ሁሉ ምንም ችግር የለም። እዚህ ውስጥ ችግሩ ያለው እዚህ ውስጥ ባሉ በእነዚህ ሰርክል ውስጥ ባሉ ቁጥሮች ነው። ምንድናቸው እነዚህ ቁጥሮች? አብዛኞቹ ሰዎች እነዚህ ምንም ከቁብ አይቆጥሩትም፣ ቀለል አድርገው ያዩታል። እነዚህ ሁሉ እንዳለ ሽርክ ናቸው። ሱብሃንአላህ ሱብሃንአላህ። እነዚህ በሙሉ በአጠቃላይ የጂን ስሞች ናቸው። أبجد هو تحطي كلام أبجد 1 2 3 4 so they take these numbers and they make up words. That's how they get the 786 for Basim.
So all of this is shirk, and people just read. ይህ ሁሉም ሽርክ ነው፣ ግን ሰዎች ዝም ብለው ያነቡታል። እና እዚህ ላይ ያስቀመጡት ጠንቋዮቹ የጂን ስሞችን ይሄ ደግሞ እናንተን ይጠብቃቸዋል ብለው ለሰዎች ይሰጧቸዋል። መቀጠል ማውራት ካለብን ከዚህ ቀጥሎ ተዕዊዝ ነው። ተዕዊዝ ማለት የሆነ የተጻፈ ነገር ነው፣ በሆነ መንገድ የተጻፈ ከሁለቱ አንድ ነው። እሱ ተዕዊዝን በዚህ ጊዜ ሰዎች ራሳቸውን ለመጠበቅ ይጠቀማሉ። ይህ ማለት ከሽርክ አይነቶች አንዱ ነው። ይህ በልባችን ላይ ካመንበት ሌላ ተዕዊዝ ደግሞ አለ፣ ሙሉ በሙሉ የጂን ስሞችን የያዘ ሙሉ በሙሉ ደግሞ ሽርክ የሆነ ማለት ነው። ምክንያቱም ሙሉ በሙሉ ጂኖችን እየጠራ ነው ያለ ነው። ያ ሼክ ሳን በርናርዲኖ በነበርኩ ጊዜ እህቴ ያ ሼክ ሳን በርናርዲኖ በነበርኩ ጊዜ እህቴ ከወንድሟ ጋር መስጂድ መጣች። ያኔ እሷ ላይ ለጥበቃ ተብሎ ተዕዊዝ አንገቷ ላይ ተደርጎ ነበር። ያም ደግሞ የጂን ስም ያለበት ነበረ፣ ሙሉ በሙሉ ሽርክ የሆነ ማለት ነው። ሰዎች ይጠቀሙታል። ማሳየት ይችላል። ይኸው ይሄ ነው ተዕዊዝ ማለት። ያሳዩን እስቲ ላሳየሽ። ይሄንን ብንከፍተው ቅድም እንዳልኩት ከሁለቱ አንዱ ነው። ይሄ ዝም ብሎ የተጻፈ ነገር ሊመስል ይችላል። ያ ወዱድ ያ ገፉር ምናምን፣ ግን ዝም ብሎ ለጥበቃ ይመስላል፣ ራስን መከላከያ ይመስላል። ይህ የቁርአን አያ ነው። እሺ ይሁን ብለን እንውሰድ። አብደላህ ኢብኑ አልዓስ ልጆቹ ላይ አያተል ኩርሲ እንደዚህ አድርጓል ብለን ከዚህ ጋር እናያይዘውና እንውሰድ። እሺ ግን አብዛኞቹ እነዚህ ተዕዊዞች እንደዛ አይደለም። አንዳንድ ጊዜ እነዚህ የሚሰጧቸው ግን ይህን የሚመስሉ ናቸው። ብዙ ጊዜ የሚሰጧቸው በዚህ ቅርጽ ያለ በዚህ በሶስት ማዕዘን ቅርጽ ያለው ወረቀት ነው። ለምንድን ነው በዚህ በሶስት ማዕዘን ቅርጽ ሰርቶ የሚሰጡት? ይሄ ሶስት ማዕዘን ይሄንን የሚገልጽ ነው፣ ይሄንን የሚያሳይ ነው። ይህ ምንድን ነው ሼክ? ምን ትታዘባለህ? ምን ይታያል ከዚህ ላይ? ይሄ የሆነ ደስ የማይል ነገር ነው። በጣም የሚገርም ነው። ሴጣናዊ የሆነ ኮከቦች ናቸው ያሉት። በትክክል ምንድነው ይሄ ሼክ? ከዚህ በፊት ይሄን አይቼ አላውቅም። በጣም የሚገርም ነው። ዝም ብለን ስናየው ኮከቦች የሆነ በድንጋይ የተሰሩ የሚመስሉ ነገሮች አሉ። ሃሽታግ ጭምር ሁሉ አለበት። ይሄን ኮከቦች እነዚህ ምልክቶች ስትወስድ እነዚህን ወደ እንትን እንቀይራለን። አልሐምዱሊላህ እኔ ፈራው እኮ አሁን እኔ ራሱ ነዘረኝ የሆነ ነገር። አልሐምዱሊላህ እርሶ እዚህ አሉ። ይሄንን እነዚህ ምልክቶች ወደ ሚጻፉ ጽሁፎች ይቀይራሉ። ይሄ ልክ እንደ ኮድ ነው። እዚህ ጋር ያሉ ምልክቶችን በመጠቀም የሚጻፉ ነገሮች አሉ። ይሄንን ከፈትኩት አነበብኩ። ግን ምን እንደምታረግ ታውቃለህ? ይሄንን ማንበብ ይችላለሁ። ይሄንን ምን እንደሚል ታውቃለህ? ይሄንን እንትን ውስጥ እንዲሟማ ማድረግ አለበት። ይሄንን እንዲሟማ ማድረግ አለበት። በነገራችን ላይ ሱረቱል ጠለቅ ነው ይሄ። ይሄንን ለሷ የሰራላት ሰውዬ ምን ብሎ የሰራላት መሰለህ? እንዳትፋቺ ከባልሽ እንዳትፋቺ ያረግሻል ብሎ ነው የሰራላት። ስለዚህ ጥንቆላ ነው ማለት ነው። 100% ጥንቆላ ነው። ምንድን ነው ያለው እሱ? ይሄንን ወረቀት ወስደሽ፣ ይህ የጠንቋዩ ትዕዛዝ ነው። እነዚህን ነገሮች ወስደሽ በውስጥ ልብስሽ ላይ አርግ ያሏት። ከዛ በኋላ አቃጢውና አመዱን በ15 16 በ3 እና በ10 ላይ አድርግ ይላል። ምን እንደሆነ እኔም አልገባኝም። እስቲ ያብራሩልናል ብዬ አስባለሁ። ስለዚህ ከዛ በኋላ ይሄን ወረቀት ደግሞ ምን አርጊ አንገትሽ ላይ አንጠልጥዪው። ስለዚህ ካሁን በኋላ በጭራሽ አትፋችም ይላታል። መቼም ቢሆን አንገትሽ ላይ ያረግሽውን
ይሄንን ወረቀት እንዳትከፍቺው። ይሄ ነው ታዊዝ ማለት። ይሄንን ውሰጂና ሱረቱ ጠላቅን ጻፊበት። ምጽፊው በደም ሊሆን ይችላል፣ በሽንት ሊሆን ይችላል። ከዛ በኋላ ሽንት ቤት ውስጥ አስገቢው። ከዛ እሱ ላይ ሽኝበት። ከዛ በኋላ ውሃ ደም የነካው ውሃ ምናምን አርግበት። በኋላ በሱ ገላሽን ታጠቢበት። ስለዚህ በዛ አንቺን መጠበቅ ይቻላል። ይሄ ሙሉ በሙሉ ኩፍር ነው። ይሄ በሙሉ ክህደት ነው እና እኛ አናቅም። ዝም ብለን አንገታችን ላይ እናንጠለጥላለን። እጃችን ላይ እንደ እጅ ብራስሌት እናደርጋለን። ይህ ወንድም ይሄንን እጁ ላይ ነበር አስሮ የነበረው። ምንድነው አልኩት። ይሄን ከፈትኩትና በውስጡ ላይ ያገኘሁት ነገር እኔም በሰዓቱ በእጅ ወረቀት አልነበረም። ከፈትኩት አየሁት። ይሄም ከነዛ ውስጥ አንዱ ነው። ሱብሃንአላህ። ያ ወንድም እንደነገረኝ እንግዲህ ልጁ ታመመ። ያ ሼክ ይሄ ነገር የሆነ ሚስጥራዊ ነገር ይመስላል፣ ቀስ አድርገህ ክፈተው። እኔ የመጀመሪያውን እኔ ከፍቼዋለሁ። ይሄ የሆነ ጥይት ነው የሚመስለው ቅርጹ። እሱ ታመመ፣ እናቱ ታመመች፣ ስራውን አጣ እና ብዙ ተቸገሩ። ይህንን ለማግኘት ስንት እንደከፈለ ታውቃለህ? $1500 ነው። $1500 ለዚህ እኔ ያልኩት ዑምራ ማድረግ ከዚህ ይቀላል አልኩኝ። እዛ ሄደ ሻወር ማድረግ፣ ዘምዘም መጠጣት፣ መካ መዲና መዘየር ከዚህ ዋጋ ይቀላል። እሱ ያሰበው ራሱን ለመጠበቅ ነበር፣ ግን ቤተሰቡና እሱ ራሱን እየጎዳው ነው። ብዙ ጊዜ ጂኖች ጠንቋዮች ምንም ማድረግ አይችሉም፣ ግን የሚያረጉትን የሰሩትን ስህር ነገር እንዲያግዛቸው ጂን ነው የሚልኩት። ያ ጂን ነው ያንን ነገር እንዲፈጽምላቸው የሚልኩት አይደል? አዎ እንደዛ ነው። ሁሉም ጥንቆላዎች፣ ሁሉም የሚሰሩ ስህሮች ጂን እንዲፈጽምላቸው ጠንቋዮቹ ያዟቸዋል። ጂኖች ሰዎች አራት ክፍል አላቸው፣ ወይም በአራት ይካፈላሉ ሰዎች። እነሱም እሳት፣ አፈር፣ ውሃ፣ አየር። ምንድነው እሱ? ጠንቋዮች ወይም ሳሂሮች ሰዎችን በእነዚህ መንገድ ይከፋፍላቸዋል። ጠንቋዮች የሰውየውን ስምና የእናቱን ስም ይወስዳሉ። ለዛ ነው ሁሌም ጠንቋዮች የእናት ስም የሚጠይቁት። ለምን? ለምጠቀማቸው ቃላት ይቅርታ ይደረግልኝና ጂኖች የሚያምኑት ምንድነው? ሁሉም ሰዎች የተወለደው በዚና ነው ብለው ያስባሉ። አዑዙ ቢላህ። ለዛ ነው የእናት ስም የሚጠይቁት። ምክንያቱም እነሱ የሚያምኑት አንድ ሰው ብዙ አባት ሊኖረው ይችላል ብለው ጂኖች ያምናሉ። ግን ያው እናትን መቀየር አይቻልም፣ አንድ እናት ናት የምትኖረው ብለው ጂኖች ያምናሉ። አዑዙ ቢላህ። ወደ ሆነ ሰው ሄደ ሼክ ነው ብለ ወይም ሌላ ነገር ነው ብለ ወደ ሆነ ሰው ሄደ የእናትህን ስም ከጠየቀ እዛው ጥያቄ መፍጠር አለብህ። ለምንድን ነው የጠየቀኝ ብለ። ይህ ሰው ምናልባት ሳሂር ጠንቋይ ሊሆን ይችላል ማለት ነው። ይህ በጣም የሚገርም ነው። ግን የእስራኤላውያን ብዙ ጊዜ የሚጠሩት በእናታቸው ስም ነው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም እንደምሳሌ እንውሰድ። ረሱል ሰለላሁ ዐለይሂ ወሰለም ስማቸው ሙሐመድ ነው። በስማቸው መሃል ላይ ሁለት ሚም አለ። እናታቸው ደግሞ አሚና ነው ስማቸው። እሳቸው አንድ ሚም ነው ያለው ስማቸው ላይ እና አሁን ሁለቱም ተደምሮ 3 ሚም ይሆናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ላይ ስህር የሰራው ሰውዬ የረሱልን ሰለላሁ ዐለይሂ ወሰለም ቅድም ካካፈልናቸው ከአራቱ ክፍሎች በየትኛው እንደሆነ በምን አወቀ? እንደ ጠንቋዩ እንደ ሳሂሩ ረሱልን ሰለላሁ ዐለይሂ ወሰለም ከአፈር መደባቸው። የእሳቸው ክፍል አፈር ሆነ። ይህንን ስማቸውን ወሰደና በሆነ ቁጥር አባዛ። ከዛ በኋላ አካፈለ። የሚመጣውን ውጤት ቅድም ካካፈልነው ከአራቱ ክፍል አንዱ ላይ መደቡታል። ከዛ በኋላ ይሄ ሰው ውሃ ነው ብለው ይሄ ሰው ይሄ ነው ብለው ይወስኑ። ለምሳሌ ይሄንን ሲህር አንተ ላይ የተሰራ ቢሆን እና አንተ ውሃ ብትሆን ያንተ አራት ካካፈልነው ያንተ ጎራ ውሃ ቢሆን ከዛ ይሄንን ላንተ የሰሩትን ወስደ አንተ አፈር ላይ ብታረግ አይሰራም።
ይሄንን ስለዚህ አንተ ለውጤት እንዲያመጣ ውሃ ስለሆንክ ውሃ ውስጥ ማስገባት አለብህ። እሳት ከሆንክ ደግሞ ይሄንን የተሰጠውን ሲህር ማቃጠል አለብህ። ይሄንን እዛ መቃብር ውስጥ ብታደርግ ምንም የሚያደርገው ነገር የለም።